የትምህርተ ሥላሴ መሠረታውያን መጽሐፍ ቅዱሳዊ ታሪካዊና ምክንያዊ ትንታኔ ከዶክተር ተስፋዬ ሮበሌ። ትምህርተ ሥላሴ አበይት ከሚባሉ ክርስቲያናዊ ትምህርቶች መካከል ቀዳሚውን ቦታ ይይዛል። አንድ ኢትዮጵያዊ ሊቅ አስተምሮውን በግን ከፍየል የሚለይ እረኛ፣ ርቱዕን ከኑፋቄ የሚያፋታ የመሃል ዳኛ፣ አራጥቃንም መመርመሪያ አሲድ ሲሉ ገልጸዋል። ይህ የትምህርቱን ወሳኝነት በአንጻሩ ደግሞ የአስተምሮ አወዛጋቢነት የሚያጣቅስ ዘቢያዊ ገለጻ ነው። አራጥቃ ማለት ኑፋቄ ማለት ነው። ኑፋቄ ማለት ደግሞ ክርስቲያን ነን እያሉ ነገር ግን መሠረታዊ ከሚባሉ ትምህርቶች መካከል ቢያንስ አንዱን አስተምሮ የማይቀበሉ፣ በሌላ አገላለጽ መናፍቁን ወይም ግማሹን አምነው መንፈቁን ወይም ደግሞ ግማሹን የካዱትን ከሃዲዎችን መናፍቃን እንላቸዋለን። ለምሳሌ የይሖዋ ምስክሮች፣ የሐዋርያት ቤተ ክርስቲያን፣ ሞርሞኖች በዚህ ምድብ ውስጥ የሚካተቱ ናቸው። እርግጥ ነው ትምህርተ ሥላሴ እጅግ ወሳኝ የመሆኑን ያህል እጅግ አከራካሪ አስተምሮ ነው። ባለፉት 2000 ዓመታት በቤተ ክርስቲያን ታሪክ የታየው ሀቅ ይህ ነው። ለምሳሌ በ325 ዓመተ ምህረት በኒቅያ፣ በ381 ዓመተ ምህረት በቆስጥንጥንያ፣ በ431 ዓመተ ምህረት በኤፌሶን፣ በ451 ዓመተ ምህረት በኬልቄዶን የተካሄዱት የቤተ ክርስቲያን ጉባኤዎች በቀጥታም ሆነ በተዘዋዋሪ በዚህ አስተምሮ ላይ የሚያጠነጥኑ ነበሩ። አስደሳቹ ዜና ግን እነኚህ ጉባኤያት ኑፋቄን አውግዘው ሃይማኖትን አጽንተው ዛሬም ልናጣቅስ የሚገባውን ሰፊ ማዕድ ትተውልን አልፈዋል። በእነኚህ ጉባኤዎች ውዝግብ የደረሰባቸው አርዮስና ሰባሊዮስ እንዲሁም የእነርሱም መንፈሳውያን ልጆች ለተወሰነ ጊዜ አስተምሯቸውን ከትቢያ ለማንሳት ደፋ ቀና ይሉ እንጂ እስከ 19ኛው መቶ ክፍለ ዘመን ድረስ እነዚህን የተሳሳቱ ትምህርቶች ያስተማረ እንዲሁም በርዕሰ ጉዳዩ ላይ የተለየ ትንታኔ ያቀረበ ግለሰብ ሆነ ንቅናቄ በቤተ ክርስቲያን ታሪክ አልታየም። በትምህርተ ሥላሴ ላይ የተሳሳቱና የተወረገረጉ ትምህርቶች መታየት የጀመሩት በ19ኛው መቶ ክፍለ ዘመን ላይ ነው። በአጠቃላይ ትምህርተ ሥላሴ የካቶሊካውያን፣ የኦርቶዶክሳውያን፣ የወንጌል አማኞች ቤተ ክርስቲያናት እንዲሁም ደግሞ የአብዛኛው ክርስቲያናዊ ድርጅቶች መሠረተ እምነት ነው። አስተምሮውን በተመለከተ የሚታዩት ውዥንብሮች ዋነኛ ምክንያቶች ሰዎች ትምህርቱን በትክክል ያለመረዳታቸው እንደሆነ በርዕሰ ጉዳዩ ላይ ጥናት ያካሄዱ ምሁራን ይገልጣሉ። ለእነዚህ ጸሐፊያን አስተያየት በአስተምሮ ላይ ሂስ የሚሰነዝሩ ሰዎች ቢያንስ አብዛኞቹ አስተምሮውን በውል ሳይረዱ በጭፍን ወገንተናዊነት ለትችት እንደሚልከፈከፉ ይታወቃል። ሰው በውሎ ባልተገነዘበው ርዕሰ ጉዳይ ላይ ሂስ ለመሰንዘር እንዴት ይነሳል? ይህ መቼም ስህተት መሆኑ ብቻ ሳይሆን ነውርም ነው። መቼም በባህላችን ነውር የሚባል ነገር አለ። ለምሳሌ የይሖዋ ምስክሮችና የሐዋርያት ቤተ ክርስቲያን አማንያን ለአስተምሮ የሚሰጡት ግላጼ ቤተ ክርስቲያን ለትምህርት ከምታቀርበው ትንታኔ በእጅጉ የተለየ ነው። ግን እነዚህ ሃይማኖት ድርጅቶች ቤተ ክርስቲያን ትምህርተ ሥላሴ መቀበሏ ሦስት የተለያዩ አማልክትን አጣምራ ማመኗን እንዲሁም ለአምላክ ሸርክ ባልንጀራ ማበጀቷን ያሳያል ማለታቸው ግን ስህተት ነውርም ነው። ይህ መቼም ፍየል ወዲህ ቅምዝምዝ ወዲያ የሚባለውን አገርኛ ብሂል በትዝብት ይጠቅሳል። ቤተ ክርስቲያን ትምህርተ ሥላሴን አምናለሁ ስትል እግዚአብሔር አንድና አንድ ብቻ ነው የሚለውን መሠረተ እምነቷን ቅንጣት ያህል በጥያቄ ውስጥ ሳታስገባ ነው። ታዲያ እነዚህ ሐሳያን አፋቸውን ሞልተው ቤተ ክርስቲያን ሦስት አማልክትን ታመልካለች እንዴት ይላሉ? ሰው ያልገባውን ነገር የመጠየቅ ሙሉ መብት አለው። ጥያቄውን መጠየቅም የጨዋ ግብር ነው። ነገር ግን ባልገባው ነገር ላይ ግምታዊ ትችት መሰንዘር፣ በተለይ ደግሞ ተሳስቶ ሰዎችን ማሳሳት ትልቅ ጥፋት ነው። በአማርኛ ጽሑፎች አንድ ጎበዝ ትምህርተ ሥላሴ ከስነ አመክንዮ ጋር መቃረኑን የሚያሳይ ስነ አመክንዮ ትንታኔ አቅርቦ አላነበብንም። በአንጻሩ ግን ትምህርተ ሥላሴ ስነ አመክንዮ ተቃርኖ አለበት የሚለው የብዙ መናፍቃን የዕለት ተዕለት ንግግር እንደሆነ ይታወቃል። ጠላት ይቀባል ጥላት ማለት ይሄ አይደለ? ቤተ ክርስቲያን ቅዱሳን መጻሕፍትን በአስተምሮ ላይ የሚያቀርቡን ትምህርት ከመተንተንም ባለፈ በአስተምሮ ውስጥ አንዳችም ቅራኔ ያለመኖሩን ስነ አመክንዮ ዋቢ በማድረግ ትችቱን በጽናት ተከላክላለች። ይህ መጽሐፍ ቅዱስ የዚህ ጥረት አንድ አካል ነው።
የዚህ ግራ መጋባት ሰለባዎች ያስተምረውን ሐያሳን ብቻ ሳይሆኑ ክርስቲያኖችን ጭምር ናቸው። እንደ ጎርጎሳውያናዊ የዘመን አቆጣጠር በ2002 ዓ.ም ላይ በእንግሊዝ ቤተ ክርስቲያን አገልጋዮች መካከል የተደረገው አንድ ጥናት ሰዎች በአስተምሮ ላይ የተዛባ አመለካከት እንዳላቸው ከማሳየቱን ባሻገር የጥናቱ ውጤት ለአብዛኛው አስገራሚ አስደንጋጭም ሆኖ አልፏል። ጥናቱ ደረሰባቸው የሚላቸው ስታቲካዊ ግኝቶች መካከል አንዱ እንደሚከተለው ይነበባል። ከእንግሊዝ ቤተ ክርስቲያን አገልጋዮች መካከል ትምህርተ ሥላሴን በተመለከተ አጥጋቢ ማብራሪያ ማቅረብ የሚችሉት 78 ከመቶ የሚሆኑ ወንድ ቀሳውስት፣ 70 ከመቶ የሚሆኑ ሴት መነኮሳት ብቻ ናቸው። በሌላ አነጋገር 22 ከመቶ ወንድ ቀሳውስት፣ 30 ከመቶ ሴት መነኮሳት ትምህርተ ሥላሴን በተመለከተ ቅዱሳን መጻሕፍትን ጠቅሰውና አጣቅሰው በአስተምሮ ላይ አጥጋቢ የሚባል ማብራሪያ መስጠት አይችሉም ማለት ነው። እንዲሁም አንድ የእንግሊዝ ቤተ ክርስቲያን ቄስ ትምህርተ ሥላሴን ልንሰብክ ከሆነ ከአደጋ ልንከላከሉ ያልቻልነው የክርስትና ቅርስ ሲሉ በአስተምሮ ላይ ያላቸውን ግራ መጋባት በምጸት መግለጻቸው ተዘግቧል። በተመሳሳይ ርዕስ ጉዳይ ላይ የተካሄደ ሌላ ጥናት ደግሞ ትምህርተ ሥላሴ ለዘመነኛ ሰው እጅግ ግራ የሚያጋባ መሠረተ እምነት ብሏል። ይህን እንግዲህ በቀሳውስቱ፣ በመነኮሳቱ፣ በዲያቆናቱ፣ በመምህራኑ፣ በመጋቢያኑና በወንጌላውያን በአጠቃላይ በቤተ ክርስቲያን የሙሉ ጊዜ አገልጋዮች መካከል የሚስተዋለው ድንቁርናና ግራ መጋባት ነው። በእንግሊዝ ቤተ ክርስቲያን አገልጋዮች መካከል የተካሄደው ይህ መሰል ጥናት በኢትዮጵያ ቤተ ክርስቲያን አገልጋዮችና ምዕመናን ላይ ቢካሄድ ከዚህ የከፋ ውጤት እንደሚገኝ ምናልባትም ሙልጫችን መውጣቱ እጃችንን አጨብጭበን እንደምንቀር አያጠራጥርም። በተለይ ቅዱሳን መጻሕፍትን ማጥናት አሉታዊ በሆነ መልኩ የአእምሮ ሰዎች በሚያሰኝበት፣ በአንጻሩ መሐይምነት እንደ መጓደጃ ወግ የሚታይበት በዚህ ግንቢጥ ዘመን መሰረታዊ በሆነው በዚህ ክርስቲያናዊ ትምህርት ላይ ያለ ግራ መጋባት በየትኛውም መስፈርት ቢለካ ከውል በታች እንደሚሆን አያጠራጥርም። ይህን ጭብጥ ጉልህ ሊያወዛ የሚችል አንድ ታሪክ ላካፍላችሁ። ከ15 ዓመት በፊት ኢትዮጵያ በሚገኘው ኦል ጂሰስ ወይም ሐዋርያት ቤተክርስቲያን በመባል የሚታወቀው ሃይማኖት ድርጅት ዙሪያ ጥናት አካሄድ ነበር። በኢትዮጵያ እንቅስቃሴው ቀዳሚ መሪ የነበሩት ሰው 75 ከመቶ የሚሆኑ የድርጅቱ አባላት በአንድ ወቅት የወንጌላውያን ቤተክርስቲያናት አባል እንደነበሩ ለተደረገላቸው ቃለ መጠይቅ ምላሽ ሰጥተዋል። በዚህ ወቅት ድርጅቱ 1.6 ሚሊዮን አባል አለኝ የሚለው ንግግሩ አንጻር ሲታይ ስሌቱን ስናቀናንስ 1.2 ሚሊዮን ሰዎች የወንጌላውያን ቤተክርስቲያናት በመልቀቅ ይህን ሃይማኖት ድርጅት ተቀላቅለዋል ማለት ነው። ይህ ማለት ድርጅቱ በየዓመቱ ከወንጌላውያን ቤተክርስቲያናት እያፈለሰ በመውሰድ የሚያጠምቃቸው ሰዎች 35,000 ያህል ናቸው። ይህ በየዓመቱ የሚደረገው ክስረት እንደሆነ ልብ ይበሉ። ይህንን ላለፉት 46 ዓመታት በተደጋጋሚ እውን ማድረጉ በእነዚህ ዘመናት ሁሉ የወንጌላውያን ቤተክርስቲያናት መሠረተ ትምህርቶች በስፋትና በጥልቀት የመስጠት ኃላፊነቶች ችላ በማለት መጥቀመጣችን የሚያረጋግጥ ነው። እነዚህ ሰዎች ወደ እነዚህ ሃይማኖት ድርጅቶች በዚህ መጠን የሚፈልሱት በተለየ ምክንያት እንደሆነ የሚያከራክር ጉዳይ አይደለም። ሆኖም ግን የሐዋርያት ቤተክርስቲያንና የይሖዋ ምስክሮች ተወዳጅና ጊዜ አይለወጥ የስብከት ፋሽን ትምህርተ ሥላሴን ማበሻቀጥ ነው። በአንጻሩ የክርስቲያኑ ማህበረሰብ መሠረታዊ የሆኑ ችግር በዚህ አስተምሮ ላይ የሚያጠነጥን መሆኑ ነው። ለፍልሰቱ ቀዳሚ ምክንያት ትምህርተ ሥላሴ ላይ ያለን መደናገር ማለት ይቻላል። ይህ መቼም ቢሆን ልብን የሚሰብር ጉዳይ ነው። በተለይ ኢትዮጵያ ቤተክርስቲያን ከመቼውም የታሪክ ዘመን ይልቅ ስመጥር ከሚባሉ የነገረ መለኮት ተቋማት የተመረቁ በርካታ ክርስቲያናዊ ልጆች ባሉበት በዚህ ወቅት ይህን መሰል የትምህርት ኪሳራ መድረሱ እጅግ ሲበዛ ያሳዝናል፣ ያስቆጫልም። በአንጻሩ ከመቼም የታሪክ ጊዜ ይልቅ እኛ አሁን የምንነጋገርበት ርዕሰ ጉዳይ ላይ እንኳ እጅግ በርካታ መጽሐፍት ተጽፈዋል። ብዛታቸው ብቻ ሳይሆን አእምሯዊ ጥልቀታቸውና የትንታኔ ምጥቀታቸው እጅግ እጹብ ድንቅ የሚያሰኝ ነው። ተቃርኖ ግን እጅግ የሚያስደንቅ ነው። ነገር ግን የኢትዮጵያ ቤተክርስቲያን በትምህርት ረገድ የወደቀችው ውድቀት እንዲህ በቀላሉ ተነግሮ ተዘክሮ የሚያልቅ አይደለም። ይህ ደግሞ የአንዲት ቤተክርስቲያን ብቻ ሳይሆን ክርስቲያኑ ማህበረሰብ እንዲያው አንድ ላይ ተንዠርብርብሮ የወደቀበት አስተምሯዊ ኪሳራ ነው። እኔ ክርስቶስ ኢየሱስን የግል አዳኝ ጌታ አድርጌ በተቀበልኳቸው በእነዚህ ዘመናት ብሉይ ኪዳን፣ አዲስ ኪዳን፣ ደርዛዊ ነገረ መለኮት፣ የቤተ ክርስቲያን ታሪክ ወዘተ በጎልማሶች የሰንበት ትምህርት ክፍለ ጊዜ፣ በአውደ ጥናቶች፣ በወጣቶችና በሰንበት አምልኮ ላይ ማስተማር
የቤተ ክርስቲያን የዕለት ተዕለት ተግባር ነበር። ይህ እኔ ባለሁበት ቤተ ክርስቲያን ብቻ የነበረ ልዩ አካሄድ ሳይሆን በአካባቢ በሚገኙ ሌሎች አብያተ ክርስቲያናት ዘንድ የቆየ ልማድ ነበር፣ ቢያንስ በተወሰነ መጠን። በአንጻራዊ በሆነ መልኩ ያ ዘመን የክርስቲያን ማህበረሰብ ሕይወት ቅዱስ ቃሉን የሚመስልበት፣ ቅዱስ ቃሉ የሚሸትበት ነበር ቢባል እብልትም ሆነ ገነት ያለበት አይመስለኝም። ዛሬ ግን ሆታና ጭፈራ የደራበት፣ በአንጻሩ ግን ነፍስያና በመንፈሳዊ ጥማት የተቃጠለች፣ ሰዎች ለቅዱስ ቃል ሆነ ለክርስቲያናዊ ስነ ምግባር ባይተዋር የሆኑበት፣ ተግሣጽ ቤተ ክርስቲያን የፈረሰበት፣ ደቀ መዛሙርት የተዘነጋበት፣ በአጠቃላይ ስርና ጫፉ በውል የማይታይበት የታሪክ ወቅት ላይ ደረስን ይመስላል። ለ20 ዓመት በቤተ ክርስቲያን ኖረው አንዳችም የቤተ ክርስቲያን ታሪክ የማያውቁ መሰረታዊ ለሚባሉ ክርስቲያናዊ ትምህርቶች እጅግ ባይተዋር የሆኑ በስም መንፈሳዊ ማለትም ያሻው ቦታ እንከላወሳለሁ የሚወስደኝ ሰዎች ማየት የተለመደ ነው። የሥነ ምግባር አገር ለወሬ ሳይነሳ ማለቴ ነው። በእርግጥ ክርስቶስ ኢየሱስ የሕይወቴ አልፋና ኦሜጋ ነው የሚሉ ቅዱሳን ሁሉ በያሉበት ለትምህርት በአንድ ልብ በቁርጠኝነት ሆ ብለው መነሳት ያስፈልጋቸዋል። ምክንያቱም ቤተ ክርስቲያን ላስነወረው ለዚህ የእውቀት ኪሳራ ብቸኛውና ትክክለኛው አጸፋ ርቱ ትምህርት እንዲሁም ሰናይ ክርስቲያናዊ ምግባር ብቻ ነው። ወገኖቼ፣ በትክክለኛነቱም ሆነ በውጤታማነቱ ይህን የሚተካ ሌላ አንዳችም አማራጭ የለም። አብያተ ክርስቲያናት በጎልማሶች የሰንበት ትምህርት ቤቶች፣ በቤት ለቤት የመጽሐፍ ቅዱስ ጥናቶች፣ በሰንበት አምልኮ ፕሮግራሞች ወዘተ ላይ የበሰሉ ትምህርቶችን፣ የመድረክ ውይይቶችን፣ አውደ ጥናቶችን፣ ትምህርታዊ ክርክሮችን እና ሙግቶችን ባካሄዱ ክርስቲያናዊ ማህበረሰብ መሰረት እምነቱን እንዲሁም ቅዱሳን መጻሕፍትን ጠንቅቆ እንዲያውቅ እገዛ የማድረግ አምላካዊ ኃላፊነት አደራ አለባቸው። መሰረተ እምነቷን ከመተንተኗን ባለፈ ቤተ ክርስቲያን በፖለቲካው፣ በምጣኔ ሀብቱ፣ በፍልስፍናው፣ በማህበራዊ ሳይንስ ወዘተ ላይ ጥም የሚቆርጥ ሆድ የሚሞላ ትምህርት የሚቀዳባት የእርቅ ሰላም ምንጭ ልትሆን ይገባል። በመሰረቱ ቀዳሚ ተልዕኮ ይህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ የሚለው አነጋገሩ ከዚህ ሌላ ምን ትርጉም ሊኖረው ይችላል? ይህ መጽሐፍ ክርስቲያኖች ትምህርተ ሥላሴን በተመለከተ ሊያውቁት የሚገባቸው መሰረታዊ እውቀት መጽሐፍ ቅዱስን ታሪክንና ስነ አመክንዮን በተመለከተ መልኩ ይተነትናል። መጽሐፍ በአሰሳ መልክ የተዘጋጀ ስለሆነ ለአንዳንድ መጽሐፍ ቅዱሳዊ ምንባባት እንዲሁም ታሪካዊ አመክንዮአዊ ጽንሰ ሀሳቦች ሰፊ ማብራሪያ አልቀረበም። ሰፊ ማብራሪያ የሚፈልጉ ሰዎች በዋቢ መጽሐፍት ዝርዝር ውስጥ የሰፈኑትን መጽሐፍትን ያንብቡ። መጽሐፉ በቤት ለቤት መጽሐፍ ቅዱስ ጥናት ያገለግል ዘንድ ትምህርተ ሥላሴ ቅዱሳን መጽሐፍ በሚለው ምዕራፍ መጨረሻ ላይ የውይይት ጥያቄዎችን ያካትተዋል። ከዚህ በተጨማሪ የቡድኑ አባላት ያወያያ የሚላቸው ነጥቦች ላይ ተጨማሪ የውይይት ጥያቄዎች ይዘው በመቅረብ የዳበረ እንዲሁም ውጤታማ ውይይት ሊያካሂዱ ይችላሉ። መልካም ጥናት፣ መልካም ውሎ። ይህን መጽሐፍ አንብቡት። ጌታ ይባርካችሁ።